ይህ አዋዜ ነው። ኤርትራውያን ብስክሌተኞች ከ100 ዓመት በላይ የነጮች ብቻ ሆኖ በቆየው ዝነኛው ቱር ደ ፍራንስ ፈታኝ የብስክሌት ግልቢያ የመጀመሪያው ጥቁር ተፋላሚዎች በመሆን አዲስ ታሪክ ፈርቀዳጅ ታሪክ ከመስራታቸው ባሻገር ዳንኤል ተክለ ሃይማኖት የተባለው ብስክሌተኛ የተራራ ንጉሥ ለተሰኙ አሸናፊዎች ብቻ የሚሸልመውን ፖልካ ዶት ጀርሲ ወይም ማሊያ ማለት ነው በነጭ መደብ ላይ ቀያይ ክብ ነጠብጣብ ያረፈበትና የተወዳደረበት ቡድን አርማ የታተመበት ጀርሲ ማሊያ በመልበስ የመጀመሪያው ጥቁር ሳይክሊስት በመሆን ሀገሩን ኤርትራን ከባቢውን ምስራቅ አፍሪካንና ብሎም የመላው ዓለም ጥቁር ዜጎችን አክብሯል። አድማጮች ቱር ደ ፍራንስ ተብሎ የሚታወቀው ገናና ዓለም አቀፍ ውድድር በተለያዩ መልክዓ ምድሮች ላይ ከ3500 ኪሎ ሜትር ያላነሰ ርቀት በፔዳል ኃይል ብቻ መሸፈን የሚጠይቅ ከብስክሌት ጋር የተዋሃዱ በአካልም በመንፈስም የጠነከሩ ልዩ ተወዳዳሪዎችን የሚጠይቅ ፈታኝ ውድድር ነው። ዳንኤል ተክለ ሃይማኖት የቀይ ባህሯን አገር ኤርትራ ስሟን ያስጠራው ትናንት ነበረ። በተራራ መውጣት የቀናት ፍልሚያቸው ውድድር ማለት ነው በበላይነት በመጨረስ የፖልካ ዶት ጀርሲ የማውንቴን ኪንግ ማሊያ ለባሽ ወይም አሸናፊ በመሆን ታሪክ ሰርቷል። አፍሪካ በእንዲህ አይነቱ ዓለም አቀፍ የብስክሌት ተራራ መውጣት ግልቢያ በአሸናፊነት ጫፍ ላይ የታየችው በዚህ በኤሪትሪያዊ ወጣት ዳንኤል ተክለ ሃይማኖት አማካኝነት በታሪክ ለመጀመሪያ ጊዜ ነው። የዓለም መገናኛ ብዙሃን በሰፊው የዘገቡት ነው። ድሉ እንደተሰማ አብረውት የሚወዳደሩት ጓደኞቹ በትዊተር ደስታቸውን ለመግለጽ የቀደማቸው አልነበረም ይላል ሲኤንኤን። ይህን እንደጻፈው የተክለ ሃይማኖት የተራራ ንጉሥነት የተበሰረው በቀኑ ከሸፈኑት 4 ተራሮች የመጨረሻውን አገባዶ በኮት ዲ ትለሊ ተብሎ በሚታወቀው አስፋልት ላይ ሽምጥ በረራ ላይ የቆም እየጋለበ ቀድሞ በገባበት ነበረ። በአራቱም ተራሮች መውጣት ላይ ያስመዘገባቸው ነጥቦች ተደማሪ ሆነው ነው አንደኛ የሚያደርጉት። አሳዛኙና አበሳጩ ነገር ግን የምስራቅ አፍሪካ ብስክሌት ስፖርት ፈርጦች ተራሮችን ማርከው የክብር ማሊያ በዳንኤል ተክለ ሃይማኖት በኩል ሲላበሱ፣ በሌላው የሀገሩ ልጅ ናታንኤል ብርሃኔ ላይ ግን ብራኒስላው ስሞይለው የተባለ የቤላሩስ ተወዳዳሪ የዘለፋ ዘረኛ ዘለፋ መሰንዘሩ ነው። ኤርትራውያኑን ያካትተው የደቡብ አፍሪካ ኤምቲኤን ኩቤካ ቡድን መሪ የቤላሩሱ ተወዳዳሪ ናታንኤልን ብልግናና የቆዳ ቀለሙን የሚያነውር ስድብ የሰነዘረው ናታን ፔዳሉን አፍጥኖ ልፍ ስላለው ነበረ። ለውድድሩ ዓለም አቀፍ የብስክሌት ኅብረት የተመለከተ ሲሆን የቤላሩሱ ተወዳዳሪ ጥፋቱን በማመን የወር ደሞዙን ለአፍሪቃ የመወዳደሪያ ብስክሌቶችን ገዝቶ ለሚሰጥ የእርዳታ ድርጅት እንዲውል በማድረግ ይቅርታውን ለመግለጽ እንደሞከረ ዴይሊ ሜል ዘግበዋል። ይሁንና የኤርትራ ኃይለኛ ብስክሌተኞችን ያካትተው ኤንቲኤም የደቡብ አፍሪካ የብስክሌተኞች ቡድን መሪ ጉዳዩን በዚህ እንደማያልፉት ገልጸው የተባለው ተወዳዳሪ ከውድድሩ እንዲሰረዝ ወይም እንዳይካተት ወይም እንዲባረር እንደሚጠይቁ አስታውቀዋል። በዚህ ውድድር ላይ በደሞዝተኛነት የሚያገኙት ገንዘብ የብዙዎቹ በሚሊዮን የሚቆጠር ነው። ኤርትራውያኑ ተወዳዳሪዎች ካሁን ጀምሮ በዚሁ ከቀጠሉ በሀብትም ደረጃ ከፍተኛ መጠን ያለው ብር የሚያገኙ ይሆናሉ። ይሁንና የውድድሩ አስተዳዳሪ አካል ዩሲአይ ዓለም አቀፍ የብስክሌት ኅብረት ጉዳዩን በዚህ እንደማይተውም አስታውቋል። ናታን ለደረሰበት ዘረኛ ወይም ደግሞ የዘረኛ ብልግና ስድብ ገፍቶ መሄድ ከቻለና ከቡድኑ ጋር ሆኖ ነው ካመለከተ ይህ የተባለው የቤላሩስ ተጫዋች ከብስክሌት ስፖርት ሊባረር ወይም ለተወሰነ ጊዜ ሊታገድ የሚችልበት መንገድ አለ። በሌላ በኩል ደግሞ ናታን ክብሩ ሊካስ የሚችልበት እድል ስላለ በአዋዜ በኩል
በዚህ በኩል አጽንቶ እንዲቀጥል ያሳስባል። አድማጮች ቱር ደ ፍራንስ ተብሎ የሚታወቀው ኃያሉ የብስክሌት ውድድር በዓለም ከሚካሄዱ ታላላቅ የብስክሌት ውድድሮች መካከል ከሶስት ናቸው አንዱና ዋናው ሲሆን ይህ ውድድር ለ22 ቀናት የሚካሄድ ነው። የተለያዩ ደረጃዎች አሉት። ተራራ አለው፣ ሜዳ ሮጥ አለ፣ በተለያየ ቦታ ሽብጥ ግልቢያ አለ፣ የግል የቡድን አለ። እነዚህ ሁሉ ተደምረው ከ22 ቀን በኋላ አጠቃላይ አሸናፊ የቡድንና የግል የሚወጣለት ውድድር ነው። እንግዲህ የተራራ መውጣቱ አንዱ ውድድር ነው። ይህን ውድድር ያሸነፈው ኤርትራዊ ዳንኤል ተክለሃይማኖት መሆኑን ገልጸነዋል። ስለዚህ አድማጮች እንደ አዋዜ እምነት ይህ የብስክሌት ስፖርት ውሎ አድሮ የምስራቅ አፍሪካ ስፖርት ሊሆን እንደሚችል ጽኑ እምነት አለው። ምክንያቱም ምስራቅ አፍሪካዎች ኢትዮጵያና ኬንያ በተለይ በመካከለኛና በረጅም ርቀት ኃያልና ተወዳዳሪ የሌላቸው መሆኑን በሚገባ አስመስክረዋል። አካላዊ ጥንካሬና መንፈሳዊ ጥንካሬ የሚጠይቅ ውድድር ነው። አሁን ትልቁ ነገር የብስክሌታዊ ክህሎት ነው። ወደ ኢትዮጵያ ከመጣን አሁን በሕይወት የሌለውና በአንድ ወቅት የኢትዮጵያ ብስክሌት ፌዴሬሽን ገንዘብ ያዥ ሆኖ የሰራው አቶ ጥላሁን ወልደ ሰንበት ለሞስኮ ኦሎምፒክ ኢትዮጵያን ወክሎ የሄደ ብስክሌተኛ ነው። እንደዚህም ሻሎም ስቱዲዮም የሚባል ይታወቃል። በአንድ ወቅት ለአዋዜ እንደነገረው ኢትዮጵያ በቂ በጀት በመመደብና ትኩረት ቢሰጠው በዚህ ስፖርት 3 ከተሞች ከፍተኛ ተወዳዳሪ ሆነው በሀገርም በዓለም አቀፍ ደረጃ ኢትዮጵያ ሊያኮሩ እንደሚችሉ በግል ነግሮኛል። እነዚህም 3 ከተሞች በዋነኛነት መቀሌ፣ ድሬዳዋ እንዲሁም አዲስ አበባ ናቸው። አዲስ አበባ በተለይ በጣም ቀልጣፋ ተወዳዳሪ ሊሆኑ የሚችሉ ልጆች ያሉባት ስፍራ ናት። በዚህ በአቶ ጥላሁን አነጋገር መሰረት እነዚህ ከተሞች መቀሌ፣ ድሬዳዋና አዲስ አበባ እንዳሉ ሆነው ደግሞ በተለይ ከብስክሌት ጋር ባላት የተለየ ቁርኝት የተነሳ የጣና ዳሯ ባህር ዳርም ኃያል ተወዳዳሪ ሆና ልትቀላቀል እንደምትችል በሰፊው ይታመናል። ዛሬ ኤርትራውያን በዚህ በቱር ደ ፍራንስ ውድድር ላይ መላው ጥቁር ሕዝቦችን ያኮሩበትን ብቃት ስንመለከት የነሱ አነሳሽነት ደግሞ ውሎ አድሮ በኬንያና በኢትዮጵያ ኃያል ተወዳዳሪዎችን እንደሚፈጥር አዋዜ ጽኑ እምነት አለው። ስለዚህም በበኩሌ በኢትዮጵያ በኩል እነዚህ 4 ከተሞች ላይ ትኩረት ያደረገ መቀሌ፣ ድሬዳዋ፣ አዲስ አበባና ባህር ዳር ብስክሌት ስፖርት ውድድርን ሊያጎለብቱና የኢትዮጵያን ስም ሊያስጠሩ የሚችሉ ቦታዎች እንደሆኑ ያምናል። በተረፈ ለመላ ኤርትራውያን በሙሉ በዳንኤል ተክለሃይማኖት አሸናፊነት ብቻ ሳይሆን 3ቱም የኤርትራ ተወዳዳሪዎች የመጀመሪያዎቹ ጥቁር አፍሪካውያን በመሆን ለሰሩት ጀብድ እንኳን ደስ አላችሁ እንላለን። ይህ አዋዜ ነው።